እኔም መሳደብ መብት ይመስለዋል። እኔም መሳደብ መብት አይደለም። እኔ ስሰደብ ፍርድ ቤት ሂጄ ሰዳይም ብዬ ማሳሰር እችላለሁ። ይሄን ሐሳብ ነው መቃወም የሚቻለው እንጂ እኔን እንደ ሰው እየሰደበኝ መንግስት የሚቃወም ይመስለው ሰው አለ። ይሄ ስህተት ነው። እኔ ያለ መሰደብ መብት አለኛ። እሱ የመሳደብ መብት የለውም። እኔ ግን ያለ መሰደብ መብት አለኝ። ፖለቲካሊ ሐሳቤን በሚመለከት ችግር የለም። ስብዕናዬን በሚመለከት ግን ተገቢ አይደለም። ከዛ ይጀምራል ሚዲያ ላይ ያለው ችግር። አያችሁ ታፍኖ የቆየ ቤት ስለሆነ ከፈት ሲደረግ ክርፋታው በጣም ብዙ ነው። ግን ትንሽ ታግሰን ደግሞ ካልሄድን ተሰደብን ብለን ከጮህን እንዲያደረጋችሁ ከጮህን ደግሞ መልሰን ሚዲያውን ስለምንዘጋው እንደዛ እንዳያጋጥነው በድምሩ ግን በጥናት ቢታይ ጥሩ ነው። በውጊያ ማሸነፍ የለማ፣ በሚሳኤል ማሸነፍ የለም። የጊዜ ጉዳይ ነው እንጂ ትሸነፋለህ። አንድ ሁለተኛ 9/11 ጥቃት ሲመጣ ከዚያ በፊት አሜሪካ መሄድ ቪዛ ችግር አልነበረም። ሰው አፕላይ ያደርጋል፣ ይሄዳል። ክፍት ሀገር ነው አገሩ። ከመጣ ሁሉ ገንዘብ ይሰበስባል። በባንክ 50 ሺህ 100 ሺህ ማንቀሳቀስ ችግር አልነበረም። አሁን አሜሪካ ውስጥ $5000 ከሱ ወደ እኔ ከመጣ ፍላግ ያነሳል ባንክ ላይ። ማን ነው $5000 ያንቀሳቀሰው? ለምን? አሸባሪ ነው የሚል ሐሳብ በውስጣቸው አለ። ልጅናና ነው፣ ለሕክምና ነው፣ ለልማት ነው፣ የለም ሁሌ ጥፋት ነው ብቻ ስለሚያስቡ ቪዛውም ዝግ ሆነ። ቪዛ ዝግ ሲሆን ዕውቀት አይፈስም ወደ ውስጥ። ቪዛ ዝግ ሲሆን ሀብት አይፈስም ወደ ውስጥ። በዚህ መንገድ ደግሞ ወጪ ያለ